ኢየሱስ ወደ ምድር ሲመጣ የሆነ ከፍ ያለ ነገር የሚያስወድድ ነገር የሆነ ወደኛ እንዲጠጋጋ እኛ ቤት እንዲገባ የሚያደርግ ነገር አግኝቶ አይደለም እኛ ቤት የመጣው። ሲመጣ እንደው ምን ነበር? ሙታን ነበር። ሲመጣ በኃጢአት ተጨማለቅን ነበር። ሲመጣ እግዚአብሔር ብለን ያህዌ ብለን የምንጠራበት ሞራል እንኳን ያጣን ሰዎች ነበር። እግዚአብሔር ግን አንድ ነገር አደረገልን። ያለ ምንም ምክንያት ሕይወት ሰጠን። አሁን ምንም ከማድረጉ በፊት ሙት ስለሆነ የሚያስፈልግ አሁን ሕይወት አይደለም፣ ሕይወት ነው የሚያስፈልግ። ለሬሳ ልብስ ብትገዙለት ይጠቅማል? ዋው አስገራሚ ልብስ ነው የገዛልኝ ዳድ አይልም። ስለዚህ አስቀድሞ ሕይወት ሰጠን፣ ሕይወት አካፈለን፣ የማይጠፋውን ሕይወት ሰጠን። ምን አይነት ሰው ነው ሕይወት ያገኘው? የሞተ ሰው። ምን አይነት ሰው ነው ሕይወት ያገኘው? ከእግዚአብሔር መንግሥት የጠፋ ሰው። ምን አይነት ሰው ነው ሕይወት ያገኘው? ለሰይጣን ተገዥ ሆኖ የጠፋ ሰው። ከወደደን ከጥልቅ ፍቅሩ የተነሳ ያደረገልን ነገር ሕይወት ሰጠን። እስቲ ሕይወት አግኝቼዋለሁ በሉ። ወዳጆች ምድር ላይ ምንም ባይኖራት የምትቆጥሩት ነገር የሚቆጠርላችሁ ንብረት ባይኖራት በጣም እንትና አለ በጣም ይወደኛል የሚያስፈልገኝን ነገር ያሟላልኛል የምትሉት አካል ባይኖራችሁ አንድ ግን የሚወዳችሁ አለ። ሕይወት የሰጣችሁ ሕይወት ያካፈለልን ምድር ላይ ምን ኃይል እንኳን ባለጠጋ ብትሆኑ አንድ ቀን ትታችሁ ትሄዳላችሁ። ትቶን የማይሄድ በሞቱ ሕይወት የሰጠን ከሙታን መንደር አስነስቶ ሕያዋን ያደረገን አንድ አለ። እርሱም ኢየሱስ ክርስቶስ ይባላል። ሕይወት አግኝተን ከወደደን ከትልቅ ፍቅሩ የተነሳ የመጀመሪያ ሕይወት ሰጠን ይላል እግዚአብሔር ቃል። ሕይወት ሰጠን። ቀጥሎ የሚለው ምንድን ነው ብላችሁ